ደብቄ አይደለም። እርግጠኛ ሌሎችን መደረግ የነበረባቸው ምርመራዎች ስለነበሩ ተመርምሬ አወቅኩ እርጉዝ መሆኔን። አላበናት ቢያንስ ክፈችው። ሆዴን እያመመኝ ምንድን ነው የበላሽው? የመሄዳሽን ቤት ትልቅ ውሳኔ ያስፈልጓል በህይወቴ ውስጥ ማለት ነው እና ግን ወስኜ ነው ለእናንተ የምነግራችሁና። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ በጣም። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለትልቅ ተስፋ ነኝ አለው። እኔ ደህና ነኝ። ዛሬ የመጣሁት ለምንድን ነው መሰላችሁ? ዛሬ የመጣሁት ቀለል ላለ ጉዳይ አይደለም። እውነት ለመናገር ማናችሁም በዚህ ነገር እንድታዝኑብኝም እንዲከፋችሁም አልፈልግም። ማለት አንዳንዴ በራስ ውሳኔ መወሰን ጥሩ ነው። በእርግጥ እናንተ ከኔ እንደዚህ አይነት ነገር አትጠብቁም፣ ያንን አልጠራጠርም። ምክንያቱም በቃ ብቻ ከኔ እንደዚህ አይነት ነገር አትጠብቁም እናንተ። ነገር ግን ደግሞ ሁሌም ህይወታችን ላይ የጠበቅነው ነገር ብቻ አይደለም የሚሆነው። አንዳንዴ ያልጠበቅነውም ነገር ይሆናል እና ያልጠበቅነውም ነገር በነገራችን ላይ አሪፍ ነው። ማለት ያልጠበቅነው ነገር ያላሰብንበት ነገር ብዙ ጊዜ ህይወታችን ላይ አሪፍ የሚሆነው ያላሰብንበት ነገር፣ ብዙ ያልተጨነቅንበት ነገር። ይህ ማለት ምንድነው መሰላችሁ? ያሰብነው ነገር ብቻ ሳይሆን አንዳንዴ ያላሰብነው ነገርም ጥሩ ነው፣ ህይወታችን ላይ ጥሩ ነገር ያመጣል እና ዛሬ እንግዲህ ይህን መናገር እኮ ፈርቻለሁ። እናንተም ስለማጠብቁ እንዲሁም ደግሞ ሌላም እኔ አጠገብ አሉ ብዬ የማስባቸውን ሰዎች ከኔ እንደዚህ አይነት ነገር ስለማይጠብቁ በእርግጥ እኔም ለመናገር ለራሴም ያስፈራኛል። ግን ደግሞ መናገር አለብኝ። ትንሽ እኮ የሚያሳፍር ነገር ነው ምናምን፣ ግን ያሳፍራል ይህንን መናገር ማለት ነው። ግን ደግሞ ይህንን ሳልናገር ማለፍ አልፈልግም። ምክንያቱም መደበቅ ስለማልፈልግ እና ድብብቆች መሆን ስለሌለበት በግልጽ መናገር ስላለብኝ ነው ዛሬ የመጣሁት ማለት ነው። እና እነግራቸዋለሁ ምን እንደሆነ። እኔ በነገራችን ላይ ሰው ራሱ የሚያምነኝ አይመስለኝም። በቃ እኔ ማንም የሚያምነኝ አይመስለኝም ምናምን እና በነገራችን ላይ ሪጃ በቃ እንትን ብያለሁኝ፣ ፈርቻለሁ። እኔ እኮ ደስ ብሎኛል። እኔ በጣም ደስተኛ ነኝ በሆነው ነገር ምናምን፣ በተፈጠረው ነገር ደስተኛ ነኝ። ግን ደግሞ ትንሽ የሆነ ነገር አስፈርቶኛል ምናምን። ይህንን ነገር እዮብ ሲሰማ ምናምን ማለት የሆነ በቃ ትንሽ ያሳፍራል። እዮብ ሲሰማ አሁን ምንድን ነው የሚለው ነገር ምናምን ለራሴ የሆነ ትንሽ ከበደኝ ምናምን እንጂ ችግር የለውም እኮ። ግን ይህንን ነገር ማለት በቃ ከበደኝ ምናምን መናገር የሆነ ትንሽ የሚያስፈራ ነገር አለው። እሱ ደግሞ የኔ ታናሽም ስለሆነ ለእሱ ስነግረው አስቡት። ግን መናገር አለብኝ፣ ማወቅ አለበት። ከመሄዱ በፊት ደግሞ ይህንን ማወቅ አለበት። አውቆ ነው መሄድ ያለበት። በኋላ ላይ ለምን አልነገርሽኝም፣ ለምን እንደዚህ ያልሆነም እንዳይለኝ ማለት ነው። እና ጆሲና እዮብ አብረውን ያሉትና ውጭ ናቸው። ሰሞኑን እኔና እሱ ብቻ ስለሆነ እኔና እዮብ ብቻ ስለሆነ ለቤት እየሆነን ያለው እንዳይደብረው ከጆሲ ጋር እየወጣ ምናምን ይገናኛሉ። እና ዛሬም ከጆሲ ጋር ሊገናኙ ቅድም ነው የወጣው እና ግን ፈልጋቸዋለሁ ብያቸዋለሁኝ። ይመጣሉ። እነሱ ከመጡ በኋላ የሆኑ ነገር በግልጽ ማብራራላችሁ ምነግራችሁ ይሆናል። ግን የሆነ በጣም በቃ የሆነ የሚያስፈራ ነገር አለው። ግን ከመጡ በኋላ ነግራችኋለሁ። ምክንያቱም አጠገባችሁ ያለ ሰው ማወቅ አለበት እያንዳንዱን ነገር። በተለይ ደግሞ ለሚያስፈልግ ነገር ነገ ሰው ቢያስፈልገኝ የሆነ ነገር ድንገት ቢፈጠር ያው የሚደርሱልኝ አጠገብ ያሉ ሰዎች ስለሆኑ ግዴታ ለእነሱ ማሳወቅ አለብኝ። ምክንያቱም ነገ አልደረሱልኝም እንኳን ለማለት ለወቀሳም አይመችም። ምክንያቱም ካልተናገርኩኝ ማለት ነው። እና ለዛ ነው ምነግራቸው። እና ብቻ ለማንኛውም እነሱ ይምጡ። በነገራችን ላይ አያምኑኝም። እኔ በእርግጠኝነት በጣም የሚጠራጠሩኝ አያምኑኝም። እና እናንተ ጋርም የመጣሁት ካሜራ የያዝኩት እናንተም እንድታውቁት ስለምፈልግ
እውነቱን እንድታውቁ ስለምፈልግ አብራችሁኝም ስለምትቆዩ አብራችሁኝም ስለምትሆኑ ማወቅ አለባችሁ። ምክንያቱም ነገ ላይ እኛ እኮ አናውቅም ነበር አልነገርሽንም ነበር ወይም ደግሞ ከሌላው ከሆነ ቦታ ብትሰሙ እንዳትቀየሙኝ ብዬ ነው። እና እስቲ እንትን በነገራችን ላይ እስኪመጡ ድረስ ትንሽ ጠብቅና ይመጣሉ። ቶሎ ነው ምናምን ብያችኋለሁኝ እና ይመጣሉ። ትንሽ አየር በዛው እንዲቀበል ነው የወጣውና ይመጣሉ። ሲመጡ እያንዳንዱን ነገር ምነግራቸው ይሆናል እና አብረን እንጠብቃቸው። ከዛ ሁሉንም ነገር ምነግራችሁ ይሆናል እና እስከዛ ድረስ ፒን ያደረግኩትን ኢዮብ ቻናል ከታች ሰብስክራይብ እያደረጋችሁ ጠብቁን እና ይምጡና ሁሉንም በግልጽ ማስረዳችሁ ይሆናል። እስከዛ እንግዲህ በቴክስት እንጠብቃለን እና አብራችሁ አለሁኝ መኖር ከተባለ ቀስሜን ክት እንዳለ እስካሁን እየጠበቅኳቸው ግን ቆዩ በጣም ቆዩብኝ እና ምነግራቸውን ነገር ሀሳብ እንዳልቀይር እየፈራው ነው። እኔ ሀሳቤን መቀየር አይቀርም። በዚህ ከሄደ በዚህ ከቀጠሉ ሀሳቤን እቀይርና በውስጤ እንግዲህ አምቄ ይዤው እኖራለሁ ካስቸገሩ። ያስጠላ የሆነ ሰው እየጠበቃችሁ ሲቀር እንዴት የሆነ ሲያረፍድ ምናምን እንዴት ያናድዳል። እኔ ብቻ ነኝ የምናደደው ግን በዚህ ነገር እኔ ብቻ ግን አይመስለኝም፣ ሁሉም ይናደዳል። እስቲ ለማንኛውም እንጠብቃቸውና ይምጡ። መጡ መሰለኝ። ገቡ። ምን ሆናችሁ ነው? ቆያችሁ? እንደዚህ አጣርፈሽ በጥራት ምን ይባላል? ለምንድን ነው የቆያችሁ? ኧረ አልኩኝ እንደጠራሽ ነው የመጣ ነው። ሲጀመር እሱ አልሄድም ብሎ ነበር። አጣርፈን ነው የመጣ ነው። ምን እያደረጋችሁ ነበር? ጌም እያስጫወታችሁ? አልችልም ብሎ ምናምን ብታይ፣ ኧረ አልችልም ብሎ ስንቴ ነው ያሸነፍኩት? እኔን አታሸንፍ። ስንቴ ነው ያሸነፍኩት? ማን አሸነፈ? እኔ አሸነፍኩት ሁለት ጊዜ፣ እሱ አንድ ጊዜ አሸነፈ። ከዛ ሰራሽ ሳልበልጥ አልሄድም ምናምን ሲል አንቺ ታስጨንቂን እየጠበቀች ነው እንዴ? ሲጀመር አሁን ራሱ እኮ በጣም ተያይዘን ነበር። ከዛ ቆይታችኋል እኮ በጣም ርቦን ነው የመጣ ነው። አይዘው ያው ርቦን ነው በልታችኋል ነበር? አይ በልተናል። እኛማ ሴት አለ ብለን እዚህ ሴት አለ ሴት ብቻ ቆይ አራውን ወሬውና እናብዛና ምንሽ ይተራሽ በሰላም ሴት ብቻ ናት ምግብ የምትሰራ ያለው ማለት ነው። ለምን ይጠራሽ? እኛም እንሰራለን። ለምን ይጠራሽ? እሺ ለማንኛውም ተውት። እሺ ልንገራችሁ። አንተ አችልም ና እንግባ አለም ነሽ ልንገራችሁ። መጀመሪያ ምነግራችሁ ነገር አለ ልንገራችሁና ከዛም በኋላ ምንድነው ትበላላችሁ። ተሰርቷል ሲጀምር ግን የሆነ የሚጨንቅ ነገር ምናምን ነው እና ለመናገር ራሱ በጣም ነው የሚያሳፍረው። ግን የምን በጣም የሆነ ያሳፍራል ለመናገር። ይህንን ለመናገር ስወስን ምናምን ከራሴ ጋር ሰሞኑን አውርቼ በቃ ምናምን ማለት በቃ ጨንቆኝ ምናምን ነው እና ከራሴ ጋር ብዙ ተከራክሬያለሁ ይህንን ለመናገር ማለት ነው። ግን ግዴታ ደግሞ ካልነገርኳችሁ ነገ እንኳን የሆነ ነገር ቢፈጠር ምናምን ማንም ሰው እኔ አጠገብ አይሆንም። ስለዚህ ለዛ ብቻ ነው የምነግራችሁ። ግን በቃ ያሳፍራል። የምን እኔ እንጃ ዙሪያ ጥምጥም የምትሄደው ብሎ አልነግርህም እንዴ? የሚያሳፍር ነገር ነው። የምን የሚያሳፍር ነገር ነው? የሚያስጠላ ነገር ነው ኖ የሚያሳፍር ነገር ነው ማለት አሁን የሆነ የምታፍሩበት ነገር ማለት የምታፍሩበት ማለት የሚያሽኮረምም ምናምን ነው። ኦኬ እኮ የምታፍር አሁን የሚያሳፍር ነገር ከሆነ ስርቆት
ስርቆት ያሳፍራል ምናምን ገብተሻል። በመጥፎ ነገር ስታይ ያሸማቅቃል አይደለም እኮ ማለት ያሽኮረመማል ማለት የፈለኩት በመጥፎ ነገርና በጥሩ ነገር ነው የምታዩ ለማለት ፈልጌ ነው። እሺ በጥሩ ነገር ከሆነ ትንሽ ይያ ፍቅር ያዛት ሀሳቤ ፍቅር ነው አይደለም የሚያሳፍር ነገር በቃ የሚያሽኮረመም ከሆነ ፍቅር ነው። ፍቅር ከያዘኝ እኔ ታዲያ ለእናንተ ለምንድን ነው የምነግራችሁ? ሄጄ ያንን ሰው አገባዋለሁ። እሱ ወንድምሽ ስለሆነ ደግሞ ጓደኛሽ ፍቅር ሲይዘኝ እናንተ ጋር መጥቼ ነው የምነግራችሁ። አይ እንደ ከእንደዚህ አይነት ሰው ምናምን ጆሲ ፍቅር ያዘኝ ምንድን ነው ማድረግ ያለብኝ ብለሽ ጓደኝነት ምክር ልትቀበይ ከፈለግሽ ምን አለ ፍቅር ሲይዘኝ ላማክራችሁ። እሺ ምንድን ነው የሚያሽኮረመም የሚያሳፍር እያልሽ ምንድን ነው? እሺ የህይወት ማለት ትልቅ ውሳኔ የሚያስፈልገው ነገር ነው በህይወቴ። አይ ቀልዴን አይደለም። ትልቅ ውሳኔ ያስፈልገዋል በህይወቴ ውስጥ ማለት ነው። እና ግን ወስኜ ነው ለእናንተ የምነግራችሁና ወስነሽ ከሆነ ታዲያ ለእኛ መናገሩ ምንድን ነው ጥቅሙ? እኔ እኮ የሆነ ሀሳብ የምናጋራሽ መስሎኝ ልወስን አልወስን እያልሽ ለመስሎኝ የጠራሽን ልነግሪኝ ነዋ እኮ። ቆይ ልነግራችሁ ነው መጀመሪያ ስሙኝ። አሁን እኮ ጨንቆኝ እኮ ነው ማለት እንዴት ነው መሰላችሁ? ካልነገርኳችሁም በኋላ ላይ የሆነ ነገር ቢፈጠር ከበቃ እናንተ እኔን ትቀየሙኝ ያላችሁ። ከነገርኳችሁም ደግሞ ያሰ እሺ ቆይ ልንገራችሁ ልረጋጋ። ቆይ ነው ጀምሮ ኧረ ብራዘር ዝም አትበል። ምን ልበል እኔ በቃ የጠረጠርኩት እኔ ፍቅር ነው። ፍቅር ማር ለማለች ምን ልበል ደግሞ እያመመኝ ነው በጣም ማለት ሆዴን እያመመኝ ነው። ምንድን ነው የበላሽው? የመዳሽን ቤት አይ አይደለም አክም ቤት እንሰራ ካልሆነ ማርያምን አንተ ነው በቃ እንደዚህ ነው የሚያደርገኝ እኮ ሰሞኑን እራሱ ምንድን ነው እኮ ኧረ እያስጨነቅሽኝ ነው አንቺ ንገሪኝ ምን ሆነሽ ነው? ታይፈስ እና ታይፎይድ እንዳይሆን አይደለም እና ምንድን ነው? እሺ በቃ እውነቱን ልንገራችሁ። ቁጭ በሉ መጀመሪያ ቁጭ በሉ። ደህና ነው። ኧረ በእግዚአብሔር አሁን የምር እያስጨነቅሽ ነው እንዴ? በጣም እያመመኝ ነው። ልንገራችሁ በቃ ይሄንን ስነግራችሁ በእርግጥ ያው እንዳይደብራችሁ ግን የራሴ ውሳኔ ነው። አርግዣለሁ። ምን ምረው ቀልጂ እየቀለድኩ አይደለም ማለት አርግዣለሁ። እርጉዝ ነኝ። እየቀለደች መሆን አለበት። የኔ መደንገጥ ምን ይባላል? አብረን አልነበረን እንዴ? ምንድን ነው? እኔ እኮ ልንገራችሁ ብዬ ነው የነገርኳችሁ። በጣም ትቀልዳለች በእናትህ። እኔ ደግሞ የምር ክው ነው ያልኩት ማለት ነው። አንቺ ለዛ በእግዚአብሔር አትተጀጭ። ተጃጃልኩ እንዴ? አረገዝኩ ነው። አልተመቸኝ። እኔ ራሴ እንዲህ ብዬ ልቀመጥ ንግግርሽም አረገዝኩ እኮ ነው ያልኩት። ምን እንዴ? እና እየቀለድሽ ነው። እና ሰው ይወቀዋ ምናምን ሰው እናሳውቃ ምናምን ደውለን ምናምን አርግዛለች እኮ ሄድናለች። እና ወንድ ከሆነ ለኔ ነው መሰለኝ ለወንድ ክርስትና ነው። አይ ሴት ብትሆን ይሻላል። አትቀልዱ። ሴት ትሆን ኧረ ሴት ነው የምትወደው? አይ ሴት ነው የምወደው። ቀልዴን አይደለም። የመጀመሪያ ልጅ ሴት እንድትሆን ነው ፈልገው። ልክ አንቺ ጆሲ አትቀልዱ። ወንድ እሺ ወንድ ነው። ኧረ በእናትሽ አንቺ ራስሽ ወንድ ነው ሴት ንገሪኝ። ምንድን ነው እሺ ንገሪኝ። ይኸውላችሁ እኔ ይህንን ነገር የነገርኳችሁ ድንገት እንኳን ሆስፒታል ቢደወልላችሁ የሆነ ነገር እንኳን ቢባል እንዳደነግጡ ነው እንጂ እንድታላግጡብኝ አይደለም። እሺ ስንት ወርሽ ነው? እስቲ በእናትሽ ዞር በል
አትቀልዱ፣ ቀልዴን አይደለም። ኧረ የለም በፈጠረሽ ይሄን ምር ነው ብለን ለመያዝ አመታት ይፈጅብናል። ወደሽ ካየን በኋላ ለምን አረገዝኩ እኮ ነው። ሌላ ነገር ምን አልኳችሁ? አርግዤ ያለው ስለዚህ ይህንን ነገር ደግሞ ለእናንተ መናገር አለብኝ ብዬ ነገርኳችሁ። እኔ የምለው አገባው ነው አረገዝኩ ነው የሚቀድመው? እኔ እኮ ግራ ገባኝ። በእናትህ ምንድን ነው የሚቀድመው? እኔ ሳላገባ ነው በቃ ያረገዝኩት ማለት ፈልገሽው ነው ወይስ ምንድን ነው አልገባኝም። ወይስ አጋጣሚ የተፈጠረ ነገር ነው? እስቲ ንገሪንና እኛም እኮ ልንገራችሁ። በቃ በአጋጣሚ የተፈጠረ ነገር አይደለም። እኔ ማለት ልጅ ስለምፈልግ ልጅ ስለሚያስፈልገኝ አስቤ በራሴ በቃ ፈልጌ ያደረኩት ነገር ነው። ምንም ያሳፍርም ነገር የለውም። በቃ የራሴ ውሳኔ ነው፣ ግን ለእናንተ መናገር ስላለብኝ ነው። እና አግብተሽ አትወልጂም? አግብታ አትወልድም እንዴ? ምንድን ነው? ኖ እዚህ ጋር አሁን ማንም ሰው እንዲቀልድብኝም ምንም እንዲለኝም አይደለም፣ መናገር ስላለብኝ። እኛ እየቀለድን አይደለም እኮ የምሬ ነው። ጆሲ ንግግርሽ ነው ያሳቀን እንጂ የእውነት ከሆነ ለምን እንቀልዳለን? በቃ እኮ እኔ እና እርጉዝ ነኝ እሱ ልነግራችሁ ብዬ ነው የጠራኋችሁ። ማለት አጣድፌም የጠራኋችሁ ምናምን ያው ከተመረመርኩኝ ካወቅኩኝ በእርግጥ ትንሽ ቀናት ሆኗል። ተመረመረ። መደበቁ ለምን አስፈለገ? ደብቄ እኮ አይደለም። ታዲያ ደብቄ አይደለም እርግጠኛ ልጅ እኮ ደብቄ አይደለም። እርግጠኛ ሌሎችን መደረግ የነበረባቸው ምርመራዎች ስለነበሩ ተመርምሬ አወቅኩ እርጉዝ መሆኔን ሰዓት። ከዛ ደግሞ ለእናንተ ልንገራችሁ በቃ ብዬ ዛሬ ነገርኳችሁ። ዛሬን ስጠብቅ ነበር ነገርኳችሁ። ምንድን ነው 9 ወር አልሞላኝም ገና ነኝ። ስለዚህ እሺ ስንት ወር ሆነሽ? ምን ያደርግልሃል ወሩ? እንዲህ እስከ ዛሬ ሳትነግሪኝ ነው አሁን የምትነግሪኝ? ለምንድን ነው? እኔም አሁን ነው ያወቅሁት። እኮ የስንት ወር ነው እኮ ነው ያለሽ። እሱ የስንት ወር ነው ተባልሽ ነው። ምን ያደርግላችኋል? እሺ ያው እሱም ሊሄድ ስለሆነ ማወቅ ስላለበት ነው። አንተም ማወቅ ስላለብህ ነው። ሲቀጥል ደግሞ ጆሲ አንተም ደግሞ ድንገት እንኳን ማለት ቢደውሉልህ ስልክ አንሳላቸው። ይሄ ሌላ ሰው ማንም ስለሌለ ያንተን ስልክ ነው የሰጠኋቸው ማለት ነው። ሁለተኛ ስልክ ሲሉኝ ከአንቺ በተጨማሪ መጀመሪያ የኔን ስልክ ነው የሚይዙትና ከዛም በኋላ ደግሞ በተጨማሪ ደግሞ ያንተን ስልክ ነው የሰጠኋቸው ማለት ነው። እሺ አማቼ ማን ነው? በእናትሽ አማቼ ንገሪኝ እስኪ። አባቱ ማን ነው? እየቀለድክ ነው እንዴ? እኔ እንዴት ልመን ይሄንን ነገር? እኔ ሲማቀው ሰው የለም። ግራ አጋባችን። ባይዘኛው ሁለት ልብ እያደረገች ከመጣ ቆይቷል። አይተሃል አንተም እኮ ሁለት ልብ እያደረገችኝ ነው ታውቃለህ። እሺ እኔ ቆይ ኖ አይደለም። አሁን በቃ የሆነ እኔ አሁን እዚህ ጋር ወይ አባቱን ምናምን እንድትጠይቁኝ አይደለም። እሺ እኔ ከመጣሁ በኋላ ነው የተፈጠረው ወይስ አንተ ከመጣህ እኮ በጣም ብዙ ጊዜ ሆኗል። እኔ ያወቅኩት እራሱ አሁን ነው እያልኩ አይደለም። ስለዚህ እንደዛ ስለሆነ በቃ አባቱ ደግሞ ጊዜው ሲደርስ ታውቁታላችሁ። እና በቃ ይህንን ልነግራችሁ ብዬ ነው፣ ሌላ ነገር አለ። አንተ የመጣው ነው እንዴ? እኔ አላመንኳትም። አንቺ ሄደ አረግፈሹ ቢያንስ በእግዚአብሔር እኔ የማውቀው ነገር የለም። ከመጣሁ እኔ ማርያምን እኔ የማውቀው ነገር የለም። እኔ አሁንም ቢሆን አላመንኳትም። ኧረ በእናትሽ ቢያንስ ክፈችው። እሺ ወይ ሐኪም ቤት እንዴት ካመመሽ ደግሞ ሆድሽን አሞሽ እንደሆነ አርግዣለሁ ምናምን የምትይው? እሺ ተነሽ ወይ ቤት እንዳንተ እኔ ማምናለሁ። በዛው እንደሆነ እንሂድ እስኪ ሐኪም ቤት ጊዜ ከመጠራስ ሁለት ጊዜ አንቺ ሆድሽን አሞሽ እንደሆነ ታውቂያለሽ። የእርግዝና ምልክት ነው ይሄ። ለምን ትነግረኛለህ? እኔ እየነገርኩህ ትነግረኛለህ። ጆሲ አመንካት እንዴ? አመንካት እንዲላል ሁለት ጊዜ ከመጣን እኮ ነው የተነሳችው። ምን
ሲጀመር እኮ የምር ሰሞኑን ስትወፍር እኔ አላውቅም። ከእስከ ዛሬው ለየት ብላ ስትወፍር መጠርጠር እኔም በነገራችን ላይ እንትን አላልኩም ነበር ምናምን ማለት ነው ማለት ምንድን ነው ምናምን ብዬ ነበር። ለካ ለዛ ነው እኔ እንዲህ ስትወፍር ምንድን ነው እያልኩ ለካ እኔማ እንትን ቤት እየዋልኩ ምናምን ስለነበር ምግብም እየበላሁ ስለነበር በቃ ለዛ መስሎኛል። እኔ ለዚህ እንደሆነ አላወቅኩም እኮ። ታዲያ ምን አሰብሽ? በቃ ወልዷለሁ። ልጅ እኮ ነው፣ ቀልድ እንዳይመስልሽ ሄደን ልጅ እኮ ቀላል ነገር አይደለም። አንቺ ምን ሆነሽ እንትን ነው? አሁን ምን አለ መሰለህ፣ እኔ እውነት ለመናገር አንቺ ነሽ ፈልገሽ ነው ያደረግሽው ይሄን ነገር ወይስ ድንገት የተፈጠረ ነገር ነው? ድንገት አይደለም። ምን ያስቤብህ ነው? ልጅ ስለምፈልግ ልጅ ስለምወድ ነው ያደረኩት። ሲጀመር ማለት ነው እኔ በፊት ነበር መጠንቀቅ የነበረብሽ፣ ባትፈልጊው ራሱ ማለት ነው። እኔ ፈልገዋለሁ እኮ ከፈለግሽው ጥሩ እሺ፣ ግን ባትፈልጊው ራሱ በፊት ነው። እኔ ብዙ ሰዎች ያስገርሙኛል ማለት ነው። እንዴ መጀመሪያ ልጅ መጠንቀቅ፣ ከዛ ከተፈጠረ በኋላ የሰው ነፍስ ማጥፋት እኮ ቀላል ነገር አይደለም። ገባሻ? እሺ ልውለድ ብለሽ አስበሽበት ነው ያደረግሽው ነው ይሄ ነገር? እኔ መውለድ ፈልጌ ነው እኮ። እሺ መውለድ ከፈለግሽ እኮ አባቱ አረረስማ ምን ሆነሽ ነው ሄደን? እኔ አባት አልፈልግም ማለት አባት አልፈልግም ማለት በቃ እኔ ልጅ ብቻ እንዲኖረኝ እፈልጋለሁ። አባት የሌለው ልጅ ማለት ኧረ በስመ አብ። የአመለካከት እኮ የግል ነው። ገብቶሻል አይደል? እኔ ደግሞ የምፈልገው ልጅ ነው። ከዛ በቃ ከዛ አሁን እኔ እሻው ምንድነው መፍትሄው? ቆይ እዚህ ሀገር ነው ያለው። ኧረ መናገር አለብሽ ግን የምር። ኧረ እኔ ለማንም ምንም አልናገርም። በቃ ምንም አልናገርም። ይሄንን ባትነግሪኝ ይሻላል። ጭንቀት እኮ ነው ይሄ ሲጀመር። አባቴ የለውም ከዛ አርግዣለሁ። ምን ማለት ነው? ብቻዬን ነው ማሳደግ የምፈልገው፣ አባቴ የሌለው ልጅ ነው ማሳደግ የምፈልገው ትላለች። እንደዛማ መሆን የለበትም። እግዚአብሔር በልጅነት ልጅ በልጅነት ነው ብለሽ ፈልገሽ ከሆነ እሰየው። ግን ደግሞ ነገ ማለት ልጁ እሱን አሁን የምር ልጅሽ ራሱ ነገ አድርጎ እንዲወቅስሽ መሆን የለበትም። አይ ልጁ አሁን ትንሽ ከቆየ በኋላ እንደዚህ እኩል ነው የሚሆነው እና እኔ ደግሞ ያን ነገር ፈልገዋለሁ። ወንድ ነው እኮ ታዲያ ባል ቢኖር ምን አንቺ ባል ስላለ አንቺ አታጥሪ ወይ ከፋት ምንድን ነው? አይ እንደዛ አልፈልግም። በቃ ልጁን ነው የምፈልገው፣ እወልደዋለሁኝ። ከዛ አሁን የምፈልገው ምንድነው? አንተ ምንድነው የሆነ እህትህ ናት፣ ሀሳብ መስጠት አለብህ። ምን ላድርግ ነው አባሳ አልፈልግም ማለት ምን ላድርግ? ልጁ ያለው እኔ ወደ ውስጥ እሱ ምን አሰብ አይደለም። መጀመሪያ ነበር ሴት ልጅም ሆነ ወንዱ መጠንቀቅ ያለበት። ይሄ ነገር ሀብን ካደረገ በኋላ ማለት ነው ነፍስ ማጥፋት በፈጣሪ ዘንድ በጣም ከባድ ነው። ስለዚህ እኔ አስወርጅ አልልም ምን አልልም፣ ግን አባትየውን አምጥተሽ ያለውን ነገር አስረድተሽ አብራችሁ መኖር ከቻላችሁ እሰየው፣ ህይወታችሁን አስቀጥሉ ነው። አይ እኔ ልጁም ያለ አባት ማድረግ የለበትም። ባልየውን አልፈልገውም፣ ግን ልጅ ካልፈለግሽ ለምን ከማትፈልጊው ሰው ጋር አረገዝሽ? እኔ እኮ ባልየውን ማን አልፈልግም። ሰው ተጣልታችሁን የተለያያችሁት ምን ነው ነገር? አልተጣላንም። ማንንም ሰው ስለማልፈልግ ነው፣ ሌላ ሰው አልፈልግም። እሺ ያው ጆሲም ስሙኝ፣ አሁን ውሳኔ ምንድነው መሰላችሁ? አንተም ሄደና ጭራሽ አሞሻለም እንደገና እንዲያርግዘሽም ትቼሽ ልሂድ ቶሎ መስሎሻል? ሄዳለሁ። ከዛ አንተም ሄድ። ከዛ ደግሞ ጆሲ ደግሞ በቃ ጓደኛዬ ነው አይደል? የሆነ አሁን ያው ከባድ ሁኔታ ላይ ነው ያለሁት እና በዚህ ሰዓት ደግሞ ምናምን ያው መራቅ ምናምን ጥሩ አይደለም። ኧረ ለምን እርቃለሁ? እንዲያምሻል ልነግርህ ነው። ቆይ ስማኝ፣ መራቅ ምናምን ጥሩ አይደለም። ስለዚህ በቃ የሚያስፈልገኝም ነገር ምናምን ካለ ምናምን እደውልልሃለሁ። ሆስፒታልም እንደነገርኩ ከደወሉ እና በቃ ያለውን ነገር አሁን እዚህ አላስቀምጥህ አንተንም እና በቃ ያለውን ደግሞ ነገር የቀረውን እንዴት እንደሚሆን ደግሞ ምናምን ደግሞ እናወራለን። በቃ ይሄንን ልንገርህ ብዬ ነው። እና አሁን ሂዱ የነበራችሁበት ቦታ እሺ ነኝ ብቻሽን ይዘያችሁ አይደለም። አሁን እኔ ልተኛ ነው እና እረፍት ያስፈልግሻል። ብዙ ጊዜ ወደ ውጭ አትውጪ ምናምን ስለተባልኩኝ ከዚህ በኋላ እቤት ነው ብዙ ጊዜ የምሆነው እና እንደዛ ተብያለሁ። እና ስጋ ምናምን አላማረሽም? ስጋ አላማረኝም፣ ግን እንትን አለኝ። ቆይ ላሳያችሁ። እንትን አለኝ፣ ማስቲካ አለኝ እና ማስቲካ ነው ብዙ ጊዜ የሚያምረኝ እና አሁን ማስቲካ ችግር የለውም። ምን ፓኮን ገዝቼልሽ መጣሁ። በቃ ብዙ ጊዜ ያምረኛል። ይሄ ነው የሚያምረኝ እና ይሄንን ነው የምበላው ምናምን። በቃ እሺ፣ አሁን ሂዱና በኋላ ደግሞ እናወራለን። አሁንም ልገባ ነው።
በቃ ውጡ እና እኔም ነፃነት እንዲሰማኝ በደንብ ነፃነት እንዲሰማኝ ለብቻዬ በቃ ሂዱ። ለምን ነው እሺ? ቆይ እንትን ሊለኝ ውጡ። ቆይ እኩሽ እዚህ እንጠብቃትና እንትን ምግብ የምትፈልጊ ንገሪና እሺ ይዘልሽ። ምንም ችግር የለውም እመለሳላችሁ። ሂዱ እኮ ንገሪንሽ አንዴ የምትፈልጊው አይደለም ምንም ወይ ደውለሽ ንገሪንሽ። እነግራችኋለሁ። አንዴ ብቻ ውጡልኝና ከዛ ስጠራችሁ ትመጣላችሁ። አንዴ ብቻ ይኸውላችሁ አልነቁም ጭራሽ ማለት ነው። አልጠረጠሩኝም ነው ብላችሁ ጭራሽ የምር መስሏችኋል። እግዚአብሔር እናንተንም ነው በዚህ አጋጣሚ ፕራንክ ያደረኩት። ተረጋጊ ተረጋጊ። እግዚአብሔርን እችላለሁ ግን እችላለሁ። ቆይ አሁን ልጥራቸው። ቆይ ካሜራውን ላስተካክልና ከዛም በኋላ ማለት ነው ላስተካክልና እጠራቸዋለሁ ማለት ነው። እኔ እግሬን አሞኛል። እግሬን አጥፌ የተቀመጥኩበት ቤተሰቦች እና ቤተሰብ አስተካክያለሁ ማለት ነው ካሜራዬን እና ተረጋጊ እንዳይደበድብኝ ፈጣሪ ነው። እዮብ ጆ ጨርሻለሁ ነው ኑዋ ቶሎ በሉ። ሰላም በሉ። ሰላም በሉ። ቪዲዮ እየጀመርሽ ነው ወይስ? ቪዲዮ እየጀመርሽ ነው? እንትን ልል ነው ለቤተሰብም እንዳረገዝኩ ልናገር ተደርጋችሁ መድኃኒዓለምን ፍራንክ ነው። ኧረ እኔ አላረገዝኩም። ማርያምን እግዚአብሔርን ፍራንክ ነው እና በቃ ስንቱን አሰብኩት እኮ ትተናል። ታረቁ ያን ድምለዋሉ ቢኖረኝ እኮ ጥሩ ነው። አይታችኋል። እኔ የመሰለኝ ጠንበለል ልጅ ቢኖራት እንዴት እንደምታ እሱ አንቺን ፕራንክ ለማድረግ ያሰቃየኛል። አንቺ እሱን ፕራንክ ለመመለስ ያሰቃያል። አልገባኝም። በቃ ግን በነገራችን ላይ እግዚአብሔርን እችላለሁ አልችልም የምር ማለት አልታወቅኩም። የሆነ ከሆነ ፓርት በኋላ አመንኩሽ። ሁለት ጊዜ ደርሰሽ ስመጭ ምናምን ከዛ ደግሞ ማስቲካ ምናምን ስበላ እሺ ደግሞ ማስቲካው እኮ እንዳጋጣሚ ነው ኪሴ ውስጥ ያዝኩት ታውቃለህ። በቃ ታወንኩት ነው ምን ልጁ ማስቲካው አለ እሰጥሃለሁ። ግማሽ ግማሽ ተካፈሉ። በሉ ችግር የለም። በኔ ሂሳብ ግን እችላለሁ። እኔ ተሸውጃለሁ። አንተ በጣም ማለት እሱ ይሻላል። እንዲሁም ትንሽ እየተጠራጠረ ነበረ። ግን አንተ ግን በቃ አምናለሁ እኮ በቃ እችላለሁ። ና በእናትህ እችላለሁ። በቃ ና እችላለሁ። እና ቤተሰቦች የዛሬ ፕራንክ ይሄን ይመስል ነው። እኔ ከዚህ 2000ንም ግን ማለት ጆሲ ምን አለብኝ እሰራልሻለሁ። እኔ ተከታተልሽ በቃ ያ በሉ ሂዱና ያው እዛ ሂዱና ብሉ ነገራችሁ። ኧረ በሩን ቀስ አድርጉት እንደ ይሰብሩት ነው። ቤቱ የእኔ አይደለም ተከራይቼ ነው። ኪራይ ነው። እሺ እና ደስ ብሎኛል ማለት ነው። በደንብ አድርጌ ነው ፕራንክ ያደረኳቸው እና በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ትናፍቁኛላችሁ። ቻው። እናንተ በላችሁ ወይ?